ሰበር መረጃ የአማራ ክልሉ ዋና መሪ የአብይ ተላላኪ አረጋ ከበደ በመጨረሻም በጠቅላይ ሚኒስትሩ አብይ አህመድ ከፍተኛ ክህደት እንደተፈጸመባቸው እየተነገረ ነው የሚገኘው። ይህም አረጋ ከበደ ከቀናት በኋላ ስልጣናቸውን እንደሚለቁና ምክትላቸው አብዱ ሁሴን የተባለው ግለሰብ ስልጣኑን እንደሚይዘው እየተነገረ ነው የሚገኘው። ጠቅላይ ሚኒስትሩ አብይ አህመድ ከሳምንት በፊት ወደ ባህር ዳር አቅንተው አማራ እንዳረጋ ያለ መሪ አግኝታ ማታቅ ሲሉ መደመጣቸው የሚታወቅ ነው። ነገር ግን ከመጋረጃ ጀርባ ያለው ድብቁ ሚስጥር ነገሩ ሌላ ነው። ጠቅላይ ሚኒስትሩ አብይ አህመድ ከሳምንት በፊት ወደ ባህር ዳር ባቀኑበት ወቅት በዝግ ስብሰባ ላይ የተወያዩት ጉዳይ በይፋ ወጥቷል። ጉዳዩ አረጋ ከበደንና ያረጋ ከበደን የቅርብ ሰዎች እጅግ ያበሳጨ እንደሆነና በአማራው ሹማምንት ላይ ከፍተኛ መከፋፈል እንደፈጠረም ነው የተሰማው። ለመሆኑ አብይ አህመድ አብዱ ሁሴንን ለመመሹ ፈለጉ? ከመጋረጃው ጀርባ በተደረገው ድብቁ ስብሰባ ላይ ምንድነው የተወጋው? በዝርዝር የማስደምጣችሁ በዕለቱ በሶሻል ሚዲያው እጅግ መነጋገሪያ የሆነ ጉዳይ ነው። አረጋ ከበደ ለአብይ አህመድ ያላቸውን ሰጥተው ህይወታቸውን አደጋ ላይ ጥለው ተወዳጅ ለመሆን ቢጥሩም በመጨረሻም ተከድተዋል። አብራችሁን ስትቆዩ በዝርዝር የምታደምጡት እነሆ የዛሬው አበይት ጉዳያችን ነው። ሌላው ከሰሞኑ እጅጉኑ ሶሻል ሚዲያውን እየበጠበጠውና እየነቀነቀው ያለው የእስክንድር ነጋ ጉዳይ ነው። እስክንድር ነጋ ህይወቱ በግንባር ላይ ሳለ አልፏል። እንዲሁም ህይወቱ ያለፈችው በዘመነ ካሴ እርምጃ ነው የሚሉ ከትላልቅ አክቲቪስቶች የሚወጡ ጽሁፍ መበርከታቸውን ተከትሎ ከፍተኛ ውጥረት ፈጥሯል። እስክንድር ነጋ አልሁኝም መረጃው ሐሰት ነው ይላል ተብሎ ለቀናት ቢጠበቅም እስክንድር ነጋም ድምጹ ሳይሰማ ቀርቷል። ትላልቅ ሚዲያዎች እስክንድር ነጋን ቃለ መጠይቅ ለማድረግና ያለውን ጉዳይ ለማጥራት ወደ እስክንድር መልእክት ቢልኩም እስክንድር ነጋ እስካሁን አለሁ አለማለቱ ምናልባትም የተሰማውን መረጃ እውነት ያደርገዋል እየተባለ ይገኛል። ብዙዎች እጅግ ያዘኑ ሲሆን ዛሬ ላይ ደግሞ ሌሎች በታማኝና ጥብቅ መረጃዎቻቸው የሚታወቁት እነ መሰረት ሚዲያ አዳዲስ መረጃን ይዘው ወጥተዋል። ለመሆኑ ይዘውት የወጡት ከእስክንድር ነጋ ጋር የተያዘው መረጃ ምንድነው? አብራችሁን ስትቆዩ በዝርዝር የምታደምጡት ይሆናል። ምናልባትም ይህ ጉዳዩን ያጠረዋል ተብሎ ይታመናል። እንዲሁም በሌላ መረጃችን ከሰሞኑ ጠቅላይ ሚኒስትሩ አብይ አህመድ የህሊና እስረኞችን ነፃ መሆን ከፈለጋችሁ በአሸባሪነት ተፈርጃችኋል፣ በዚህ ወረቀት ላይ ፈርሙና ውጡ የሚል መደራደሪያ እንዳቀረበላቸው ይታወቃል። እነ መስከረምና ሌሎች አንፈርምም ቢሉም ክርስቲያን ታደለ ግን ፈርሟል የሚሉ መረጃዎች ሲወጡ እንደቆዩ ይታወቃል። እንዲሁም የክርስቲያን ታደለ ስም አልፈርምም ካሉት የፖለቲከኞች የህሊና እስረኞች ሊስት ላይ መጥፋቱን ተከትሎ ክርስቲያን ታደለ በእርግጥም ፈርሟል እየተባለ ነበር። አሁን መረጃው ጠርቷል። ክርስቲያን ታደለ በእርግጥም ፈርሟል። ነገር ግን የፈረመበት አሳማኝና ትክክለኛ ምክንያትንም ቤተሰቦቹና ወዳጅ ዘመዶቹ አቅርበዋል። የደረሰበት የጤና መታወክና ሌላም የማህበራዊ ቀውሶች እንዳሉበት ተነግሯል። ክርስቲያን ታደለ እጅግ በሚያሳዝን ሁኔታ ላይ እንዳለም ተነግሯል። ለመሆኑ የገጠመው ምንድነው? ህመሙና የገጠሙት የቤተሰብ ቀውሶች ምንድናቸው? በዝርዝር የምታደምጡት ይሆናል። እንዲሁም በመጨረሻ የቀድሞ የኦሮሚያ ፕሬዝዳንትና መሪ የነበሩት የአብይ ወንድም የቅርብ ሰው ለማ መገርሳ ከሮም ከጣሊያን ለአብይ አህመድና ለፋኖ ለኦሮሞ ሰራዊት እንዲሁም ለህወሓት መልእክት በሶሻል ሚዲያቸው ማስፈራቸው እጅግ መነጋገሪያ ሆኗል። ከሰሞኑ ለማ መገርሳ ስልጣናቸውን ቀምቶ ክዷቸው ከሀገር ላባረራቸው ጠቅላይ ሚኒስትሩ አብይ አህመድም መልእክትን አስቀምጠዋል። መልእክቱን ባጭሩ በመጨረሻም ወደ እናንተ የማደርሰው ይሆናል። ውድ አድማጮቼ አብራችሁን ስትቆዩ እኔና ሌሎችን መረጃዎችን ሰፋ ባለመልኩ ከጥልቅ ትንተና ጋር የምታደምጡት ይሆናል። አብራችሁን ትቆዩ ዘንድ በአክብሮት እየጠየኩኝ እነሆ ወደ መረጃው። በመጀመሪያም የህሊና እስረኛው የክርስቲያን ታደለ ጉዳይ ብዙዎችን አሳዝኗል። የብዙዎችን ትኩረት አግኝቷል። ክርስቲያን ታደለ ከሰሞኑ መንግስት ያቀረበላቸው መደራደሪያ ፈርመዋል ከተባሉ ባለስልጣናቶች መካከል
አንዱ ናቸው። ታዲያ ብዙዎች እንዴት ሊፈርሙ ቻሉ የሚሉ ጥያቄዎችን ሲያነሱ ቢቆዩም ኋላ ላይ የቅርብ ሰዎቹና ቤተሰቦቹ ክርስቲያን ታደለ በእስር ላይ ሆኖ ስለገጠሙት እጅግ አሳዛኝ የህይወት ምዕራፎቹ ለትላልቅ ሚዲያዎች መረጃ ከሰጡ በኋላ ክርስቲያን ታደለ የብዙዎችን ቀልብ ስቧል። ክርስቲያን ታደለ ለህዝቡና ለሀገሩ በመታገሉና መብትን በመጠየቁ የህሊና እስረኛ ተደርጎ እንደታሰረ ይታወቃል። በእስር ከገባ በኋላ ግን ያላሰበው የጤና እክል ገጥሞታል። ክርስቲያን ታደለ የአንጀት ድርቀት እንደገጠመው የተነገረው እና ታዲያ ይህ ጉዳይ አንጀቱ አካባቢ እባጮች እንዳመጡና በቀዶ ህክምና እባጮቹ የማይወጡለት ከሆነ ህይወቱ እጅግ አስከፊ ደረጃ ላይ እንደሚደርስ የተነገረው መሆኑን ተከትሎ ቤተሰቦቹ በእስር ላይ ሆኖ የቀዶ ጥገና እንዲያደርግ ያስደረጉ ሲሆን ለጥቂት ጊዜያት እንኳን ጤናው እንዲመለስለትና ሰላም እንዲያገኝ በሚል ሐኪሞቹ ጥቂት እባጮቹን ብቻ እንዳወጡና እባጩ ሙሉ ለሙሉ ሳያወጡ እንደተውት ተነግሯል። እባጩ ሙሉ ለሙሉ የሚያወጡት ከሆነ ክርስቲያን ታደለ ሰፋ ያለ የእረፍት ጊዜና የጥሞናና የሐኪም ክትትል ጊዜ ያስፈልገዋል። ታዲያ በእስር ላይ ሆኖ ይህን ማድረግ ስለማይችል ለጊዜው ብቻ ጤናው ሰላም እንዲያገኝና ህመሙ እንዲቀንስለት ነው ጥቂት እባጮችን ያወጡት። ሙሉ ሰርጀሪ የሚያደርገው ከእስር ሲወጣ እንደሆነ የተነገረው ሲሆን ታዲያ በእስር ቤት እያለ እየተሰቃየ የሚገኘው ክርስቲያን ታደለ ይህንን ወረቀት ፈርሞ የሚወጣ ከሆነ ሙሉ ሰርጀሪውን አድርጎ የተሰቃየ ካለበት በሽታ እንደሚፈወስ ነው የተነገረው። ክርስቲያን ታደለ በእስር ላይ ሆኖ ይህ የጤና ታላቅ እክል ብቻ ሳይሆን የገጠመው የቤተሰብ ችግሮችም እንደተደራረቡበትና የቤተሰብ አስተዳዳሪ መሆኑን ተከትሎ ብዙ የቤተሰብ ችግሮች ሲገጥሙት እንደነበረ ተነግሯል። ክርስቲያን ታደለ አብረው ከታሰሩት የህሊና እስረኛ ፖለቲከኞች፣ ታጋዮች በተለየ ከፍተኛ መከራና ስቃዮችን በተደጋጋሚ በእስር ቤት ካሳለፉ ሰዎች መካከል አንዱ ነው እየተባለ ይገኛል። ታዲያ ብዙ የህሊና እስረኞች ክርስቲያን ታደለ የተሰጠውን አማራጭ ፈርሞ እንዲወጣ ብዙዎች ሲገፋፉት እንደነበረና እነ መስከረም ሳይቀሩ ክርስቲያን ታደለ ወጥቶ ህክምናም እንዲያደርግ የቤተሰቡንም ችግር እንዲፈታ በተደጋጋሚ እንደለመኑትና እንደነገሩት ነው የተነገረው። በተለይም ቤተሰቦቹ ደግሞ ወጥቶ የሐኪም ክትትል እንዲያደርግና ከህዝብ በፊት የሱ ህይወት መኖር ይቀድማልና ህይወቱን አትርፎ መታገሉን እንዲቀጥል ስለዚህም አብይ የሰጠውን አማራጭ ተጠቅሞ እንዲወጣ ልመና ሲያደርጉበት ቆይቷል። ክርስቲያን ታደለም ለቤተሰቦቹና ቀጣይ ስለሚጠቅመው የኢትዮጵያ ህዝብ በማሰብ እሱ ሲኖር ነውና ሁሉም የሚሆነው ሙሉ ለሙሉ ቀዶ ህክምናውን አድርጎ ከደረሰበት የአንጀት ድርቀት ከተባለው አደገኛ በሽታ ለመዳን ወረቀቱን መፈረሙን የታወቀው የክርስቲያን ታደለ ምክንያት ይህ መሆኑ ተረጋግጧል። ይህንን ምክንያት ከሰሙ በኋላ ብዙዎች ለክርስቲያን ታደለ መልካም ምኞታቸውን ተመኝተዋል። መፈረሙንም ትክክል ነው ሲሉ ደግፈውታል። ወደ ቀጣይ መረጃችን ስናመራ በብዙዎች ዘንድ እጅግ መነጋገሪያ ሆኖ የአረጋ ከበደ መጨረሻ። አረጋ ከበደ የአማራን አስተዳደርነት ዋና ኃላፊነት ለማግኘት ለአብይ ብዙ እንዳጎበደዱና እንዳሸረገዱ ይታወቃል። አረጋ ከበደ ግን በመጨረሻም በጠቅላዩ ተከድተዋል እየተባለ ነው የሚገኘው። አረጋ ከበደ ለዓመታት ከፋኖ ጋር ፊት ለፊት እየተፋለሙ ህይወታቸውን አደጋ ላይ ሰጥተው ከአንድም 3 ጊዜ ከፋኖ መብረቃዊ ጥቃቶች ህይወታቸውን አትርፈው በመሞትና በመኖር መካከል ሆነው ሲታገሉ እንደቆዩ ይታወቃል። አረጋ ከበደ በአብይ ዘንድ ተቀባይነትን ይበልጥ ስልጣናቸውን ለማስጠበቅ ቢሞክሩም አብይ አህመድ ግን በመጨረሻም ከርቷቸዋል። ለመሆኑ ስለምን ከዳቸው? ምክትላቸውን አብዱ ሁሴንን ለመሾም እያሰበ ይገኛል። ጠቅላይ ሚኒስትሩ አብይ አህመድ ከሳምንታት በፊት በባህር ዳር ተገኝተው አማራ እንዳረጋ ያለ መሪ በታሪኳ አግኝታ ማታውቅ ያሉት ጠቅላይ ሚኒስትሩ ታዲያ ምን ሐሳባቸውን አስቀየራቸው ሲባል መነጋገሪያ ሆኗል። ነገሩ ሌላ ነው። አብይ አህመድ ለሚዲያ በአደባባይ የሰጡት መግለጫና ከመጋረጃው ጀርባ ያለው ድብቁ ስብሰባ እጅግ የተለያየና ፍጹም ተቃራኒ የሆነ እንደሆነ የተነገረው። አረጋ ከበደ የአማራ መሪ መሆኑን እጅጉን ይወዱታል። ይህን ስልጣን ለማግኘት እጅግ ዋጋ ከፍለዋል። ይህን ስልጣን ይፈልጉታል። በፖለቲካው መንደር ላይ የአማራ መሪ መሆን፣ አማራ ክልልን ማስተዳደር ዋነኛው ትኩረት የሚሰጠውና ከዕለት ተዕለት ስሙ የሚነሳ እጅግ ተጽዕኖ ያለው ሰው እንደሆነ ይታወቃል። ታዲያ አረጋ ከበደ ከቀን ወደ ቀን ተጽዕኖ ፈጣሪ እንደሆኑ ሰው ስማቸው መነሳቱ በየቦታው ትላልቅ አጀንዳ ላይ መሳተፋቸውን እጅጉን ይወዱት ነበር ተብሏል። ለዚህም ብዙ ዋጋ ከፍለዋል፣ ህይወታቸውን አደጋ ላይ እስከመጣል። ነገር ግን ጠቅላይ ሚኒስትሩ አረጋ ከበደን በውጭ እንዳንተ ያለ መሪ
አማራ አግኝታ አታቅም ሲሉ ቢያወድሱትም በውስጥ ግን ፋኖን መቆጣጠር አልቻልክም፣ እንዲሁም በውስጥ ያለውን የአማራ ባለስልጣናትን መከፋፈልም ማስቆም አልቻልክም። ስለዚህ ምክትልህ አብዱ ሁሴን ካንተ የተሻለ ነው፣ ላንተ ሌላ አነስ ያለ የፌዴራል ስልጣን ሰጣሃለሁ የሚል ንግግር እንዳደረጉላቸውን የተሰማው ጠቅላይ ሚኒስትሩ አብይ አህመድ ከቀናት በፊት ወደ ባህር ዳር የተጓዙትም ዋናው ጉዳይ ይህ ነበር ተብሏል። ስለዚህ ለመወያየት እንደሆነ የተነገረው አብይ አህመድ ከምን ጊዜ በላይ ያሳሰባቸው የአማራ ባለስልጣናቶች እርስ በርስ መከፋፈላቸው ነው። የወሎቹ ባለስልጣናቶች በወሎ በኩል መከፋፈላቸው፣ የጎጃሞቹ በጎጃም በኩል፣ የጎንደሮቹ በጎንደር በኩል መሆናቸው አብይ አህመድ ይህ መከፋፈል ለፋኖ ይመቸዋል የሚል ስጋት ስላለበት ይህንን ለመቅረፍ ነው አብዱ ሁሴንን እንደ መፍትሄ አድርገው ያቀረቡት ተብሏል። አረጋ ከበደ አብይ አህመድ ወንድሜ ነው በሚል ታላቅ ፍቅር ውስጥ ገብተው ለአብይ አህመድ ስልጣን መቆየት ምንም ዋጋ ቢከፍሉ ጠቅላይ ሚኒስትሩ ግን በስልጣናቸው አይደራደሩም። ለፊታቸው አደጋ እንደተጋረጠባቸው ከተሰማቸው የእናታቸው ልጅ ቢሆንም እዛ ስልጣን ያወርዱታል፣ ውሳኔንም ይወስኑበታል። ይህንንም በተደጋጋሚ በነለማ መገርሳ ላይ እንዳሳዩት የሚታወስ ነው። አሁን በአረጋ ከበደ ላይም ደግመውታል። ከአረጋ ከበደ ጋር በሚዲያ ሲሞጋጎሱ ወንድሜ ሲባባሉ ብናይም እውነታው ግን ሌላ ነው ተብሏል። አረጋ ከበደ ለአብይ ይህን ያህል ውለታና መስዋዕትነት ከፍለው በመጨረሻም መካዳቸው ሌሎች የማህበራዊ ትስስር ተጠቃሚዎችን እጅግ ያስደሰተና ያዝናና ጉዳይ ሆኗል። በእለቱ የባዴን አመራሮች እዩ ለብልጽግና አመራሮች ደማችሁን ብሰጡም የብልጽግና አመራሮች ግን እንደዚህ አውጥተው ይጥሏችኋል የሚል ምላሽና ቀልዶችን በማህበራዊ ትስስር ሲጽፉባቸው ውለዋል። አረጋ ከበደ የቀናት ጉዳይ ነው እንጂ ከቀናት በኋላ በአብዱ ሁሴን ይቀየራሉ። አረጋ ከበደ በኢትዮጵያ ፖለቲካ ላይ ከፍተኛ ተጽዕኖ ካላት የአማራ ምድር ስልጣን ወርደዋል። ከዚህ በኋላ ትኩረት የሚሰጣቸውና በየዜና አውታሩ ስማቸው የሚጠሩ ባለስልጣን አይሆኑም። ይህ እጅግ እንደሚያበሳጫቸው ብዙ የቅርብ ሰዎቻቸው ተናግረዋል። የአረጋ ከበደ መጨረሻ ይህን ይመስላል። ውድ አድማጮቻችን ወደ ቀጣይ መረጃችን ስናቀና ከሰሞኑ በሚዲያው ትኩረት ስቦ የብዙዎችን ልብ እየሰበረ የሚገኘው የእስክንድር ነጋ መጨረሻ የተባለው ጉዳይ እስክንድር ነጋ ህይወቱ አልፏል የሚሉ መረጃዎች በተደጋጋሚ በሚዲያው እየተሰራጩ እንዳለ ይታወቃል። አንዳንዴ ውሸት ሲደጋገም እውነት ይመስላል እንደሚባለው የእስክንድር ነጋ ሞት እውነት እየመሰለ ነው። ነገር ግን እንደ መሳይ መኮንን ያሉ ለእስክንድር ነጋ ቅርብ የሆኑ እንዲሁም እንደ ደረጀ ሀብተወልድ ያሉ ለእስክንድር ነጋ እጅግ ቅርብ የሆኑ ዲያስፖራ ጋዜጠኞቻችን እስክንድር ነጋ እስኬው በህይወት አለ፣ ይህ ፈጽሞ በተደጋጋሚ በሶሻል ሚዲያ እየተፈጸመ ያለ ትርክት ነው፣ ተረጋጉ የሚሉ ምላሾችን እየሰጡ ይገኛል። ሌሎች ግን ታማኝ ምንጮች ናቸው ተብሎ የሚታመኑ ከዚህ ቀደም በኢትዮጵያ ፖለቲካ ኢንዱስትሪ ላይ ትላልቅ መረጃዎችን ሲያቀብሉ የነበሩ እነ መሰረት ሚዲያ እንዲሁም ሌሎች እስኬው እስክንድር ነጋ በዘመነ ካሴ ትዕዛዝ ሰጭነት ተሸኝቷል፣ ህይወቱ አልፏል እያሉ ይገኛል። እስክንድር ነጋ ከሸዋ ፋኖች ጋር እየሰራ በሸዋ በኩል ሲመራ እንደቆየ የሚታወስ ነው። የሸዋ ፋኖች የእስክንድር ነጋን አቋምና የፖለቲካ አስተሳሰብ እጅጉን ይወዱታል። እስክንድር ነጋን አክብረውና መሪያቸው አድርገው በክብር እንዳቆዩት ይታወቃል። ነገር ግን ከጊዜያት በኋላ በነዘመነ ካሴና በናስረስ በኩል እስክንድር ነጋ ከፍተኛ ተቃውሞ ሲቀርብበት እንደቆየ በግንባር ይታወቃል። የተፈጠረው መከፋፈልም የሸዋ ፋኖና የጎጃም ፋኖ በሚል ፋኖች ተከፋፍለው የተለያየ ዓላማን አንግበው ትግሉን እየመሩ ነው። አንድ መሆን አለብን፣ በአንድ ዓላማ መሄድ አለብን፣ ለዚህም ምክንያቱ እስክንድር ነጋ ነው ሲሉ እነዘመነ ካሴ ሲወቅሱ እንደነበር ይታወቃል። ታዲያ አሁን ፖለቲከኞች እንደሚናገሩት በዛ ወቅት እነዘመነ ካሴ እስክንድር ነጋን አፍነው ወስደውታል፣ እርምጃ ወስደውበታል። ታዲያ ከጊዜ በኋላ እነዘመነ ካሴ እስክንድር ነጋ በጦርነቱ መንግስት እንደገደለው አስመስለው ፕሮፓጋንዳ ሊሰሩ አቅደዋል። ነገር ግን እስክንድር ነጋ በነዘመነ ካሴ እርምጃ ተወስዶበት ነው ህይወቱ ያለፈው፣ ሊከፋፍለን ነው የሚል ከፍተኛ ተቃውሞ ከነዘመነ ካሴ ከነ አስረስ ከነ ምሬ ወዳጁ እስክንድር ነጋ ሲገጥመው ነበር። እስክንድር
ነጋ ህይወቱ አልፏል፣ ለዚህ ደግሞ ተጠያቂ ዘመነ ካሴ ነው የሚሉ መረጃዎችን ነው እያወጡ የሚገኙት። እስክንድር ነጋ በኢትዮጵያ ፖለቲካ ላይ እጅግ ግንባር ቀደም የሆነ በተደጋጋሚ ለኢትዮጵያ ሲል እየታሰረ በብዙዎች ዘንድ የሚወደድ በብሔር ብሔረሰቦች ዘንድ እጅግ የሚታወቅ ሰው ነው። ህይወቱን ሙሉ በስር በመንከራተት በሰው ሀገር በመንከራተት ከፖለቲካ ጋር በተያያዙ ጉዳዮች በመታሰር እንደጨረሰው ይታወቃል። ታዲያ የእስክንድር ነጋን ያለፈውን ህይወቱን ካሰቡ በኋላ ብዙዎች ልባቸው እንደተሰበረና እንዳዘኑ እየተነገረ ይገኛል። እስኪ እውነቱን ሞቶ ከሆነ እጅግ ልብ የሚሰብር ነው። አርበኛው ዘመነ ካሴ እንደተባለው ይህን ፈጽሞታል ከተባለ ደግሞ በአርበኛው ዘመነ ካሴ ላይ ከፍተኛ ተቃውሞ ከሌሎች ብሔር ብሔረሰቦችም በተለይ ደግሞ ከራሱ ከወገኖቹ ከአማራ እንደሚቀርብበት እየተነገረ ነው የሚገኘው። ታዲያ እነ ዘመነ ካሴ መረጃው ሐሰተኛ ነው እባካችሁ ተረጋጉ ብለው ሊያስተባብሉ እየሞከሩ ነው። እነ መሰረት ሚዲያ ግን ሌሎችም መረጃ አለን የሚሉት ትላልቅ ተቋማት እስኪው ህይወቱ አልፏል እያሉ ይገኛል። የእስክንድር ነጋ ጉዳይ እውነቱ የማይወጣ ከሆነ እስክንድር ነጋ መጥቶ ከቀናት በኋላ አልሁኝ አልሞትኩም የማይል ከሆነ ምናልባትም ድምፁ የሚጠፋ ከሆነ የተባለው መረጃ እውነት ስለሚሆን በአማራ ፖለቲካ ላይ ከፍተኛ አደጋ ይዞ እንደሚመጣ ብዙ የፖለቲካ ምሁራኖች ካሁኑ እየተናገሩ ይገኛል። የእስክንድር ነጋ እልፈት ትክክለኛ ከሆነ እንደተባለውም በዘመነ ካሴ አማካኝነት ህይወቱ ካለፈች በአማራ ህዝብ ፖለቲካ ላይ ከፍተኛ መከፋፈልና ቁጣንም ይፈጥራል። ብሎም እስክንድር ነጋ በመላው ኢትዮጵያን ዘንድ ከነጥፋቱም ቢሆን ተወዳጅ መሆኑን ተከትሎ ብዙዎች የሚወዱት የሚያዝኑለት የሚያከብሩት ፖለቲከኛ የተማረ ሰው መሆኑን ተከትሎ ሌሎች ብሔር ብሔረሰቦች በዘመነ ካሴ ላይም ቁጣና ተቃውሞን ሊያስነሱበት ይችላሉ ተብሏል። እስክንድር ነጋ አልሁ እስከሚል እየተጠበቀ ይገኛል። እስክንድር ነጋ በድምጽ በሚዲያው ከተሰማ እነሆ ዓመት ሊያስቆጥር ነው እየተባለ ይገኛል። ከወራት በፊት እስክንድር ነጋ የጻፈው ደብዳቤ ነው ተብሎ አንድ ደብዳቤ በማህበራዊ ትስስር ሲንሸራሸር ማየታችን ይታወቃል። ነገር ግን እስክንድር ነጋ ስለመጻፉ ምንም ተጨባጭ ማስረጃ የለም። ደብዳቤን አንድ ሰው እስክንድር ነጋ እንደጻፈው አድርጎ በማህበራዊ ትስስር ሊያስተላልፍና ለሚዲያዎች ሊሰጥ ይችላል። ነገር ግን እስክንድር ነጋ በቪዲዮ ወጥቶ ወይም ደግሞ በስልክ ቃለ ምልልስ የሚደመጥ ከሆነ በእርግጥም በህይወት አለ የሚለው ትክክለኛ መረጃ ይሆናል። እስክንድር ነጋ የጻፋቸው ወረቀቶች ናቸው የሚሉ ደብዳቤዎች ግን ፍጹም ታማኝነት የማይኖራቸውና ይልቁኑ ለመደባበስ የሚሞከር ጉዳዩን ለማጥፋት የሚሞከር እርምጃ ተደርጎ ይታሰባል። ህዝብ በዚህ ሰዓት ይህን ጉዳይ ትኩረት ሰጥቶ እየጠበቀው ይገኛል። እስክንድር ነጋ ወጥቶ አለሁ ይላል ወይስ ደግሞ እንደተባለው በሚያሳዝን መልኩ እስከ ህይወቱ አልፏል? ይህን ጉዳይ በፖለቲካው መንደር እጅግ በትኩረት የምንመለከተው ታላቁ ሀገራዊ ጉዳያችን ነው። በቀጣይ ሰዓታት ከእስኬው ጋር የተያዙ መረጃዎችን ወደ እናንተ የምናደርስ ይሆናል። እስኬው እጅግ የሚያሳዝን ህይወቱን በፖለቲካ የጨረሰ አሳዛኝ ሰው ነው። ክፉን አያሰማን፣ የተባለውን ሁሉ ውሸት ያድርግለት የኛ መልካም ምኞታችን ነው። ውድ አድማጮቻችን ወደ መጨረሻው መረጃችን ስናመራ የለማ መገርሳ ለአብይና እንዲሁም ለጥምዶ አባላት ለጥምሩ አባል የላኩት አንድ ደብዳቤ በማህበራዊ ትስስሩ ላይ ከሰሞኑ ትኩረትን ስቧል። ይህም ደብዳቤ ከሮም ከጣሊያን ካሉበት ከጣሊያን ሀገር እንደተጻፈ የተነገረ ሲሆን ጠቅላይ ሚኒስትሩ አብይ አህመድ ለማ መገርሳን ከዓመታት በፊት በግፍ ከሀገራቸው ለስደት እንደዳረጓቸው ብዙ ሚስጥር አዋቂ ነን የሚሉ ሰዎች በሚዲያ ሲናገሩት ለዓመታት የቆዩት እውነታ እንደሆነ ይታወቃል። ለማ መገርሳ ከዓመታት ዝምታ በኋላ ዝምታቸውን ሰብረው ለጠቅላይ ሚኒስትሩ አብይ አህመድ ደብዳቤን ጽፈዋል። ጠቅላይ ሚኒስትሩ አብይ አህመድን እንዲሁም ደብዳቤው ዘመነ ካሴን እነ ጃልመሮንና የህወሓት ባለስልጣናትን እነ ደብረጽዮንን ያካተተ እንደሆነ የተነገረ ሲሆን ለማ መገርሳ ከሮም ከጣሊያን ያቀረቡትም ተማጽኖ እባካችሁ ኢትዮጵያ እየፈራረሰች ነው፣ ሁሉም በየጎራው መብቱን ለማስከበር እየሮጠ ነው፣ ይህ ደግሞ መፍትሄ አይሆንም፣ መፍትሄ የሚሆነው በአንድነት መስራትና መስማማት ነው፣ መንግስት ያሉበትን ችግር ፈቶ ተቃዋሚዎችን ድምጽ መስማትና በጠረጴዛ ደረጃ መደራደር አለበት፣ እንዲሁም ተቃዋሚ አካላቶችም ቢሆኑ ለድርድር ቀርበው ፍላጎታቸውን መናገር አለባቸው። ከጦርነት ይልቅ ድርድር ሚዛን ይደፋል። ጦርነት ለማንም አይበጅም። ስለዚህ ጽምዶም ያላችሁ ሰዎች ይህንን ነገር አቁማችሁ ለኢትዮጵያ አንድነትና ለጋራ ሰላም የምታስቡ ከሆነ ይልቁኑ መደራደሩ መፍትሄ አለው ብለዋል። በአንጻሩ መንግስትም እንዳጠፋና የተቃዋሚ ኃይሎችን ድምጽ መስማትና ፍላጎታቸውን ማዳመጥ እንዳለበት በጠረጴዛ ዙሪያ ከጸብ ይልቅ መደራደሩ እንደሚበጅ ተነግሯል። ለማ መገርሳ ለማንም ሳያደሉ
እነዚህ ለአራት አካላት እባካችሁ ወደ ራሳችሁ ተመልሳችሁ ወስኑ የሚል ተማጽኖ ነው ያቀረቡት። ብልጽግና ቢሆን የራሱ ክፍተት እንዳለበትና ሌሎችም መብታችንን እናስከብራለን የሚሉ አካላት የራሳቸው ክፍተት አለባቸው። በክፍተታቸው ላይ ተወያይተው አንድነት በሚያመጡበት ጉዳይ እንዲስማሙ ተማጽነዋል። ስደት ከአውሮፓ ሆነው ይህንን ደብዳቤ የጻፉት ለማ መገርሳ ለሀገራቸው ያላቸው ጥልቅ ፍቅር ሀገራቸውን አሁን ካለችበት ሁኔታ ተባብሶ ወደፊት እንዳያጧት በመስጋት ዲያስፖራው ለማ መገርሳ መጻፋቸውን የተነገረው። ለማ መገርሳ ለሀገር ያላቸው ጥልቅ ፍቅርና እጅግ ከፍተኛ ታማኝነታቸው በብዙ ወዳጆች ዘንድ እንደሚመሰከርላቸው ይታወቃል። ታዲያ በስደት ላይ ሆኖ የሀገራቸው ጉዳይ እጅግ ልባቸውን የሰበራቸውና ያሳዘናቸው ለማ መገርሳ ከማንም ወገን ሳይሆኑ ለኢትዮጵያ ብቻ በማሰብ የሁሉንም ትላልቅ የፖለቲካ ባለድርሻ አካላትን ተማጽኖ አቅርበዋል። የለማ መገርሳ ጽሑፍ በማህበራዊ ትስስሩ ብዙ ዲያስፖራዎችን፣ ፖለቲከኞችን አሳዝኗል። ለማ መገርሳ ለሀገር ያላቸው ፍቅርና ታማኝነት እና አሁን ለሀገራቸው ያዘኑበት ሀዘናቸው ብዙዎችን አነጋግሯል። ብዙዎች ከለማ መገርሳ ሐሳብ ጋር በመስማማት ለኢትዮጵያ አንብተዋል። ታሪክ የማይረሳቸው ተወዳጁ ባለስልጣን፣ የኦሮሚያ መሪ እንዲሁም የመከላከያ ሰራዊቱ ዋና አዛዥ የነበሩት ለማ መገርሳ በዚህ መልኩ ደብዳቤያቸውን አስፍረዋል። ውድ አድማጮቻችን እነሆ ለዕለቱ መደመጥ አለባቸው ብዬ ያሰብኳቸው መረጃዎች በዚህ መልኩ ለእናንተ አጋራው። ሐሳብ አስተያየታችሁን በኮሜንት መስጫው ላይ አጋሩኝ። በቀጣይ መረጃ ሰዓቴ እስከምንገናኝ ሁሌም እንደምላችሁ በጤና በሰላም ያገናኘን።